ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል በመስዋዕትነቱ። ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ሕይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ? ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። አለቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ፣ ተጣጣር። አይገኝም። ኧረ የት ነው ትችላለህ? አትችልም። የት ነው የምትችለው? ሜዲቴሽን እኮ ወደ ራስ አስብ ነው። ተመስጦ ደግሞ ወደ እግዚአብሔር አስብ ነው። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህሩ ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ሳይንቲስቱ ካለ እውቀቱ ሲሆን ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። መስቀሉ ገነትን ከፈተ። በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈ። መጣ ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣቸው ሰው ሚዜ እንዳታደርጉ። ማርያም ወጣቱ ምክር ነው መክራችሁ ትረሳላችሁ፣ እንዳትሞኙ። ይሄ ክርስትና ጅልነት አይደለም። እና ቁሙ ወአጽንዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይሄ የትምህርታችን ርዕስ ነው። በቅዳሴያችን መካከል የምንለው ነው። ወንጌል የምስራች ነው። ወንጌል ቢል ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምእመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን። ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በጥቅሉ 89 ምዕራፍ ነው ያላቸው አራቱ ወንጌላውያን ማለት ነው። እነዚህ አራቱ ወንጌላውያን ባጭሩ የኢየሱስ ክርስቶስን በሰውኛ ቋንቋ ስንገልጠው የሕይወት ታሪኩን ጽፈውልናል። መቼ ተጸነሰ፣ መቼ ተወለደ፣ ተጠመቀ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለው ጠቅለል ባለ መንገድ ብዙን ጊዜ የሐዲስ ኪዳንን የሚያጠኑ ሰዎች ወይም እናጠናለን የሚሉ ሰዎች የሚስቱት አንዳንድ ነጥቦችን ማንሳት ያስፈልጋል። አሁን ብዙ ጊዜ ምን ይላሉ ሰዎች? ሐዲስ ኪዳን ውስጥ ስለ ድንግል ማርያም በስፋት አልተጻፈም፣ ስለ አንዳንድ ጉዳይ በስፋት አልተጻፈም፣ ከየት አመጣችሁት የሚሉ የመጻሕፍት ጠባይ ያልገባቸው ሰዎች አሉ። ወንጌላውያን ስንት ናቸው? አረ ንገሩኝ። አራቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ ኢየሱስ ክርስቶስ ያደረገውን ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር የሰራውን በጎ ስራና ትሩፋት ሲጽፉ አንደኛ ሁሉንም አልጻፉ፣ ሁለተኛ በቅደም ተከተል በስነ ጽሑፍ ሕግ ዘገባ እንደ ጋዜጠኛ ዘገባ አይደለም የሰው ወይም ደግሞ ክትትል አድርገው ከዚህ ቀጥሎ ሰኞ ይሄን አደረገ፣ ማክሰኞ ይሄን አደረገ፣ በ31 ዓመቱ ይሄንን፣ በ33 ዓመቱ ይሄንን ብለው ቃል በቃል እግር በእግር ተከታትለው ባለስልጣን የተከተለ ዘገባ እንደሚሰራ ጋዜጠኛ አይደለም የጻፉት። ወንጌላውያን ለምን እንደጻፉት ራሱ ከወንጌላውያኑ መካከል ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 አሁንም በምዕራፍ 21 በመጨረሻዎቹ ቁጥሮች ኢየሱስ ክርስቶስ ያስተማረው ትምህርት፣ ያደረገው ተአምር፣ የሰራው ምግባር ትሩፋት ቃል በቃል እግር በእግር ተከታትለን እንጻፈው ብንል ሰማይ መላእክትና ሰው ጸሐፊዎች፣ ባህሩ ወንዙ ቀለም፣ እንጨቶች በጠቅላላ ብዕር፣ ዓለም ሰማይና ምድር
ብራና ቢሆኑ ኑሮ እምያግመሮ ዓለም ጥቀ ለመጻሕፍቲሁ ለብዛ መጻሕፍቱ የመጽሐፉን ብዛት ሰማይና ምድር ዓለም ባልቻለው ነበር ብሏል። ማን? ዮሐንስ። የነበረ ዮሐንስ 3 ዓመት ከ3 ወር ወዲያው ኢየሱስ ክርስቶስ እንደተጠመቀ ተከትሎ በዋለበት ደህና ዋላችሁ እየሰማችሁ ነው። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜነወክሙ በእንተ ውእቱ ዘሃሎ እምቅድም አስቀድሞ ስለነበረው ስለሱ እንነግራችኋለን አለና 3 የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአዕይንቲነ ዓይናችን ያየነው፣ ወዘገሰሳሁ እደዊነ እጆቻችን የዳሰሱት፣ ወዘሰማይናሁ በእዘኒነ የክርስትና ሃይማኖት የመላምት የግምት የይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ ወንጌላዊ ዮሐንስ የጻፍንላችሁ የገመትነውን አይደለም፣ ሳይሆን አይቀርም ብለን አይደለም፣ መላምት አይደለም። እዛው ቦታው ላይ አይኖቻችን አይተዋል፣ ጆሮዎቻችን ሰምተዋል፣ እጆቻችን ዳሰዋል፣ የረገጠውን ረግጠናል፣ የበላውን በልተናል፣ አረፈበት ቦታ ውለናል፣ ሲያስተምር ሰምተነዋል፣ ሲንቀሳቀስ አይተነዋል። የተረጋገጠ እውነት ነው የጻፍንላችሁ። ጲላጦስ እውነት ምንድነው ብሎ ጠይቆ ነበር። ለጲላጦስ አስቀድሞ ክርስቶስ ጲላጦስ ሳይጠይቅ መልስ ሰጥቶ ነበር። እውነትም ሕይወትም መንገድም ማንኛ አለ? እኔ ነኝ አለ። ኢየሱስ ክርስቶስ እውነተኛ አይደለም፣ ራሱ እውነት ነው። ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። እየሰማችሁ ነው? ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል። በመስዋዕትነቱ የካህናት አለቃ ቅዱስ ጳውሎስ እስመ ኢኮነ ሊቀ ካህናቲነ ዘይክላሚመ ለድካምነ አላ ምኩር በኩሉ እንደኛው እኛ ባለፍንበት ሁሉ የተፈተነ የተረጋገጠ እውነተኛ ሊቀ ካህናት ነው ክርስቶስ አለ። ሊቀ ካህናቱ ይሰዋ ነበር፣ ክርስቶስ ካህን ነው። ሊቀ ካህናቱ በግ እየጎተተ ፍየል እየጎተተ ደም እያፈሰሰ ስጋዊ ኃጢአት ያስተሰርይ ነበር። የኛ በግ ግን ቀራንዮ በፍቅር ገመድ የተጎተተ በመስቀል ላይ የተሰዋ ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅግ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት። ስለዚህ ወንጌላውያን ቅድም እንደተናገርኩት የጻፉልን በመጠኑ እንደው የኛ ሊቃውንት ምን ይላሉ? እንደው ለእናንተ እንዳይጠጥር እንጂ ወንጌልና ድጓ ተራ አይጠብቅም ብለዋል። ተራ አይጠብቅም። ስለዚህ ወንጌላዊ ዮሐንስ ሲነግረን ምን አለ? አምናችሁ የዘላለም ሕይወት ታገኙ ዘንድ ከበዛው አሳንሰን ከሰፋው አጥብበን መጥነን ለክተን ጻፍንላችኋል። ከአራቱ ወንጌላውያን አንዱ በቦታው ከነበሩት አንዱ በዓይን ደብረ ታቦር ላይ ምስጢረ መንግስቱን፣ ጌቴሴማኒ ምስጢረ ጸሎትን፣ በደብረ ታቦር ምስጢረ መንግስቱን፣ በደብረ ዘይት ምስጢረ ምጽአቱን፣ በቤተ ኢያኢሮስ ምስጢረ ትንሣኤውን ያየ ምስጢር ተከፍሎበት ያልቀረ ትምህርቱን ልቡን ከፍቶ የሰማ ተአምራቱን ዓይኑን ገልጦ ያየ በጎ ስራውን እግር በእግር ተከታትሎ ቃና ዘገሊላ ሰርግ ቤት ውሃውን ወይን ሲያደርግ ቦታው ላይ የነበረ በዮርዳኖስ ሲጠመቅ በቦታው ላይ ታሪኩን ከመምሩ የሰማ ደብረ ታቦር ላይ አምላክነቱን ሲገልጥ የነበረ የተረጋገጠ እውነት ነው የጻፉት። ነገር ግን ወንጌላውያን ሲጽፉልን ቅድም እንደተናገርኩት ነው የእግር በእግር የቃል በቃል ክትትል የተደረገበት ጽሑፍ አልጻፉልን። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። ይህን ማወቅ ያስፈልጋል። አንዳንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከሕይወትነት ወደ እውቀት አውርደናል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህር ሆናችሁ ሲኦል ጥግ ላይ ልትቀመጡ ትችላላችሁ።
ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት ዘጠኙ የመንፈስ ፍሬዎች ከተባሉት መካከል ዕውቀት የሚለው ይገርማችኋል። ይገርመኛል። ሐዋርያው ቅዱስ ጳውሎስ ወመንፈሱ ወፍሬውስ ለመንፈስ መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት፣ አስረኛ ዕውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የለም። ምክንያቱም አንድ ተራ አፈር ገፊ ገበሬና አንድ የጠፈር ሳይንቲስት ለፍርድ ቀርበው ሳይንቲስቱ ካለው ዕውቀቱ ሲሆን ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ ዕውቀት አይደለም። ክርስቶስም የመጣው ለማስተማር አይደለም። እሱ የእግር መንገድ ስራ ነው። እናቶቻችን ድሮ ጤፍ ሊሸምቱ ሲሄዱ ከረሚላ ገዝተው ይመጡ ነበር። ታውቃላችሁ? ዛሬ ከረሚላው ራሱ የጤፍ ዋጋ ስለሆነ ሁለቱንም ያደርጉት ይገርማችኋል። እና ጤፍ ሲገዙ ከረሚላ ለልጆች ሸንኮራ ገዝተው ይመጡ ነበር። ገበያ የወጡት ምን ለመግዛት ነው? ምን ለመሸመት ነው? ለመግዛት አይባልም። ጤፍ ሸመት ነው፣ ገዛ ይባላል። ምን ለማድረግ ነው የሚሄዱት? ጤፍ እግር መንገዳችሁ ምን ያመጣሉ? ሸንኮራ ከረሚላ ይዘው ይመጣሉ። ክርስቶስ ማስተማር፣ ይሄ አይን ማብራት፣ ለምጽ ማንጻት፣ ድውይ መፈወስ፣ ጋኔን ማውጣት፣ እንጀራ ማበርከት፣ ይሄ ተአምራቱ ጤፍ ለመሸመት ከሄዱ ሸንኮራ እንደመግዛት ነው። ዋናው እነዚህ ሁሉ ጉዞዎች ወደ ቀራኔው መዳረሻ ናቸው። አይን ስጋው አይን ሲበራ የነፍስ አይን ቀራኔው ላይ እንደሚበራ የስጋ የደዌ ስጋ የስጋ በሽታ ሲፈወስ ቀራኔው ላይ የነፍስ እንደሚፈወስ እንጀራ በርክቶ ሲያበላ ከሰማይ የወረደ እውነተኛ እንጀራ እስሙን ለማሳየት ያደረገው እንጂ ኢየሱስ ክርስቶስ የተአምራት አምላክ አይደለም። የድንቅ ነገር አምላክ አይደለም። ኢየሱስ ክርስቶስ አምላክ መልአከ ሕይወት የሕይወት አነ ውእቱ ትንሣኤ ወሕይወት እመኒ ዘአምን ብየ እመኒ ሞተ የሐዩ እኔ ትንሣኤና ሕይወት ነኝ። በእኔ የሚያምን ቢሞትም ሕያው ነው አለ። በእኔ የሚያምን እንጂ እኔን ያወቃል። እግዚአብሔር ዕውቀት አይደለም። እግዚአብሔር ፊዚክስ ኬሚስትሪ አይደለም። እግዚአብሔር ብሉይ ኪዳን ሐዲስ ኪዳን አይደለም። እግዚአብሔር ድጓ ቋቋም አይደለም። እግዚአብሔር ቅኔ አይደለም። እግዚአብሔር ፊሎዞፊ ሳይኮሎጂ አይደለም። እግዚአብሔር ሕይወት ነው። ቢበላ የሚያጠግብ የዘላለም ዳቦ፣ ቢጠጣ የሚያረካ የዘላለም ሕይወት፣ ቢለበስ የስጋን የነፍስን ነውር የሚሸፍን የነፍስን ብርድ የሚያስወግድ የሕይወት ልብስ ነው። ስለዚህ ወንጌላውያን ወንጌሉን ሲጽፉልን ተከታትሎ የተጻፈ የተሟላ የእውቀት መጽሐፍ አይደለም የጻፉት፣ የተሟላ የሕይወት መጽሐፍ ነው የጻፉት። እየተረዳችሁ ነው? ደህና መሻችሁ? እየሰማችሁ ነው? ስለዚህ ወንጌል 4 ወንጌላት ናቸው ማለት ነው። በመጀመሪያ ደረጃ ማን የጻፏቸው አልኳችሁ? ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እና ይሄ ወንጌል ይባላል። መጽሐፍ ነው። መጽሐፍት ይሏታል ሊቃውንቱ። 4ቱ ወንጌል በቤተ ክርስቲያናችን የሚገርማቸው ነገር ከዓመት እስከ ዓመት ቅዳሴ ሲቀደስ የሚነበበው ወንጌል ነው። አባቶቻችን ማንኛውም ሰባኪ ርዕስ ማውጣት ያለበት ከወንጌል ነው ተብሎ ይነገራል። አሁን ቅዳሴ ተቀድሶ ወንጌል የማይነበብበት የለም። ወንጌል የነገሮች ሁሉ እናት ናት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌል የመጻሕፍት እናት ናት። ወንጌል መስበክ የእውቀት ሁሉ መደምደሚያ ነው። በቤተ ክርስቲያናችን ወንጌል ሙሽራ ነው። ሌሎቹ ሁሉ የወንጌል ሚዜዎች ናቸው። ቅዳሴ ብንቀድስ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ምንም ብናደርግ እነዚህ ሁሉ ወንጌል ለማጉላት ለማድመቅ ከፍ ለማድረግ። ምክንያቱም ወንጌልን ስሰብክ ማን እየሰበክን ነው? ክርስቶስን እየሰበክን ነው። ክርስቶስ በቤተ ክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአክሊለ ሦክ የተሞሸረ ሙሽራ። ሙሽሪት ደግሞ ከጎኑ የተወለደችው ቤተ ክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገረ ቅዱሳን ናቸው። ዘቦቱ መራት መራዊ ውእቱ ሙሽሪት ያለችው እሱ ሙሽራ ነው። ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፈሳህ በእንተ ቃለ መራዊ ወመራት። ሙሽራው ሚዜው የሙሽሪትና የሙሽሬውና የሙሽራውና የሙሽሪት ቃል እየሰማ ደስ ይለዋል አለ። በዮሐንስ መጥምቅ ንግግር መሰረት ክርስቶስ ሙሽራ ነው፣ ቅዱሳን ሚዜዎች ናቸው። የሚዜ ስራው ምንድነው? የሙሽራውን ክብር ማጉላት፣ ሙሽራው ጎልቶ እንዲታይ ማድረግ።
አንዳንድ ቀጫጫ ሚዜ አለ በመሰረቱ ሙሽራውን የሚውጥ የከዚህ ወጣቶች መከራያችሁ ሰምታችኋል በሚዲያ ላይ ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣቸው ሰው ሚዜ እንዳታደርጉ ማርያም ወጣት ምክር ነው መከራችሁ ተራሳላችሁ አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶ እንነሳ ነው ያለው ሰው ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆን ደህና ዋላችሁ እንዳትሞኙ ይሄ ክርስትና ጅልነት አይደለምና አያችሁ ቅዱሳን የሙሽራቸውን ክብር የሚያውቁ ሚዜዎች ናቸው ዮሐንስ መጥምቅ ሙሽራው እሱ ነው እሱ ከፍ ሊል እኔ ላንስ እሱ ሊልቅ እኔ ዝቅ ሊል ይገባኛል አለ ምክንያቱም የሰርግ ቤት ዋናው ተከባሪ ማን ነው ሙሽራ ነው ቤተክርስቲያን ሰርግ ቤት ናት ስጋው ደግሞ ድግስ ነው መላእክትና ሰው ታዳሚዎች ናቸው የታምራቱ ዘፈን ጨዋታው ታምራት ነውና በዛ መሰረት በቤተክርስቲያናችን ይሄ ቀደም ተከተል ተጠብቆ ነው የኖረው ማለት ነው ስለዚህ ወንጌል ማለት ባጭሩ የመጻሕፍት ሙሽራ ዋናችን ነው ወንጌል በመጽሐፍ ደረጃ ስንወስደው ሌላው ወንጌል ደግሞ አጠቃላይ ዘመነ ስጋዌ ዘመነ ድህነት ክርስቶስ ከተወለደበት ዳግመኛ እስከሚመጣበት ያለው ዘመን ወንጌል ይባላል ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ተናገረ እግዚአብሔር አስቀድሞ ለአብርሃም ይሄንን ወንጌል ሰበከ አለ በደም ሰምታችሁኛል ይሄንን ወንጌል ለማን ሰበከ ለአብርሃም ሰበከ ወንጌል የተጻፈው ምዕመናን አብርሃም ከሞተ ከ2000 ምናምን ዓመት በኋላ ልብ አድርጉ ወንጌል አልተጻፈም አሁን በቅዱስ ጳውሎስ ቋንቋ ወንጌል ማለት ማቴዎስ ማርቆስ ሉቃስ ዮሐንስ የጻፏቸው መጻሕፍት ሳይሆኑ ወንጌል ማለት አጠቃላይ ነገረ ድህነት ወንጌል የምስራች ነው ብያችኋለሁ አይደል ለምሳሌ ክርስቶስ ሞተ ብዬ ብሰብክላችሁ እኔ መርዶ ነው የምስራች ሰምታችሁኛል እሺ ለምሳሌ አሁን አንድ ሰው ስልክ ደውሎ አበበ ሞተ ቢላችሁ መርዶ ነው የምስራች ነገሩ እንደ ሰውዬ ይለያያል ክፉ ሰው ከሆነ የምስራች ወንጀ አላቆስ ወደ ዝርግዳ አልገባም ግን አሁን ደውዬ እንትና እኮ ሞተ ብላችሁ መርዶ ነው የምስራች መርዶ ነው አይደል ያስደነግጣል እኛ ግን ክርስቶስ ሞተ ብለን ስንሰብክላችሁ መርዶ ነው የምስራች ጮክ ብላችሁ ንገሩኝ ታላቁ ሊቅ ቄርሎስ እኛ ክርስቶስ ሞተ ብለን ስንሰብክ የተራሰው ሞት መርዶ ያወራን አይደለም ሞቱ ሕይወታችን መቃብሩ ትንሳያችን መራቆቱ ልብሳችን መራቡ ጥጋባችን መጠማቱ እርካታችን ከፍ ብሎ መሰቀሉ ከፍ ብለን ወደ ሰማይ ለመውጣታችን ሐሞት ኮምጣጤ መጠጣቱ የዘላለም ሕይወት ለመጠጣታችን መገነዙ ከኃጢአት መግዘን ለመፈታታችን መቀበሩ ለመነሳታችን ማረጉ አርገ ከመያለቁ እርገተ ጻድቃን እንደተባለ በሱ እርገት የኛ እርገት በሱ ትንሳኤ የኛ ትንሳኤ ስለተረጋገጠ ሞቱ ሕይወት ነው ብለን ነው የምናስተምረው እና አሁን ቅዱስ ጳውሎስ ምን አለ እግዚአብሔር ይህን ወንጌል አስቀድሞ ለአብርሃም ሰበከለት አለ ለመሆኑ ለአብርሃም ምን ብሎ ሰበከለት ብሎ እዛው ላይ ሲጠቅስ ምን ይላል በዘርዕከ ይትባረኩ ሁሉም አሕዛበ ምድር እግዚአብሔር አብርሃምን ይስሐቅን ሰዋልኝ ካለው በኋላ ይስሐቅን ለመሰዋት ከሄደ ቁርጠኝነቱን ካረጋገጠ በኋላ እግዚአብሔር ምን አለው ይስሐቅ አይሰዋም በአንተ ዘር ምክንያት የምድር አሕዛብ ይባረካሉ አለው በማን ዘር በአብርሃም ዘር ምክንያት እነማን ይባረካሉ የምድር አሕዛብ ይባረካሉ የአብርሃም ዘር ማለት ለጊዜው ይስሐቅ ነው ፍጻሜው ግን ክርስቶስ ነው ምክንያቱም በማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ አንድ ላይ ስታነቡ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል ስለዚህ ኢየሱስ ክርስቶስ የአብርሃም ዘር ማን ነው ኢየሱስ ክርስቶስ እንደውም እዛው ላይ ቅዱስ ጳውሎስ ምን ይላል በዘርከ ይትባረኩ ያለው በዘር ይባረካሉ ያለው ሲተረጉም ኢይቤሎ በአዝርዕቲከ ከመዘለ ብዙሃን ለብዙ አድርጎ ዘሮች አላለም አላይ ቤሎ በዘርዕከ ዘውቱ ክርስቶስ በዘርህ አለው በዘር የተባለው ማን ነው አለ ክርስቶስ ነው አለ ይህ ሐዲስ ኪዳን በገላትያ መልእክት ምዕራፍ 3 ቁጥር 8 ላይ ማለት ስለዚህ በብሉይ ኪዳንም ቢሆን ስለ ድህነት የተነገረ ሁሉ ምን ተብሎ ይጠራል ማለት ነው
ወንጌል ተብሎ ይጠራል ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌልን በሁለት መንገድ ተተረጉሟለች ማለት ነው። በመጽሐፍ ደረጃ 4 ወንጌሎች አሉ፣ 4 ወንጌላውያን አሉ። በምስጢር ደረጃ ደግሞ አጠቃላይ ነገረ ድህነቱ አጠቃላይ ነገር የመዳናችን የሥጋዌ የኢየሱስ ክርስቶስ ከጽንሰት እስከ ዕርገት ያለውን ነገር በጠቅላላ ከሲኦል መውጣታችንን ወደ ቀደመ ርስታችን መመለሳችንን ወደ መንግሥተ ሰማያት መግባታችንን ውርደታችን በክብር ርኩሰታችን በቅድስና ኃጢአታችን በጽድቅ ሞታችን በሕይወት መቃብራችን በትንሣኤ እንደተተካ የሚናገሩ መጻሕፍት በጠቅላላ ምን ተብለው ይጠራሉ? ወንጌል ተብለው ይጠራሉ ማለት ነው። መጻሕፍት እንግዲህ ይሄ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስን የሕይወት ታሪክ የሚናገር ማለት ነው። የክርስቶስ የሰዎች ሕይወት ታሪክ ምን ተብሎ የሚነገረው? እኔ ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን ሕይወት ታሪክ መስማት ነው። አንዳንዱ ሕይወት ታሪክ 90 ዓመት ኖሮ እንደ 2 ገጽ እንኳን አትወጣ። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ ምንም የሚማሩበት ዕድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ ገንዘብ መጥፎ ነው። እውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ እንግዲህ ገንዘብ መጥፎ እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው? ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጣን። ይገርማችኋል። በጣም መጥፎ ነውና የሕይወት ታሪክ ሲነበብ አንዳንድ ጊዜ በጣም እደነግጣለሁ። አንዳንዶቹ ደግሞ የሕይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ እንደው በዚህ 10 ዓመት እየማረከኝ የመጣው ይሄ አውቶባዮግራፊ ይሄ የግል ሕይወት ታሪክ እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ የነ በጅሮንድ ተክለ ሐዋርያት የነ መርሴ ሐዘን ወልደ ቂርቆስ የነ ራስ ምሩ እንደው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኝ። ምንም አንጠልጣይ የለው። አሁን በሞት እውነቱን ለመናገር እንደው እስከ 40 ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስል ማንጠልጣይ የለው። እኔ 50 60 ዓመት ኖሮ 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50 60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው እንግዲህ መምህር ያደርጋል ሊያግዘኝ ይችላል። ሰውየው ሲሞት የሕይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይሰራ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጠጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የሕይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንደው እንዴት ነው ይባልና አይ እሱ እኮ ያለ መጠጣት ያለ መቃም ያለ መንዘላዘል ምንም ሌላ ጉዳይ የለውም ይባላል። ከዛ በኋላ የሕይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል ተብሎ ይጻፋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው? የባከነ ማለት የቦኑት የባከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ መኮንን የሚባል ደራሲ ነበር የእድሜ ዕቁብ የሚል አንድ ግጥም አለችው አልያዝኳትም። ሆነ አንዳንድ ሰዎች እኮ ምን ዕቁብ ባዋጣላችሁ የምትሏቸው ሰዎች አሉ። እኔ አሁን እንደው ዕቁብ የእድሜ ዕቁብ ኑሮ እንደው አንድ ወር አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንዳንድ ቀን እንደው ከኔ ቢጤው ልክስክስ አድመጭም አሁን 30 40 ሚሊዮን እንደው ዝም ብሎ የሚገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳሳን እንደ ጥሩ ምግብ ሳንጠግባቸው ከማዶ የተነሱዎች አሉ አይደል? ለነዛ እንደው እድሜ ቢዋጣላቸው። አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ይሞታል እዛ ጋር አሉ። በዛ ቀድሞ ነው በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቃሉ። እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሞተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ ሰው እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነ እንጂ ማራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የሕይወት ታሪክ ወንጌል ተመዝግቧል።
ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ የኖረው 33 ዓመት ከ3 ወር አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብን ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደል? ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ሥራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደለም? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን። ቆሮንቶስ ምድረ በዳ የሄደው ጽሙና ፈልጎ አይደለም፣ ወይም ደግሞ ሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ እነ ቡድሃ የሚባል ሃይማኖት አለ፣ ተመስጦ የሚባል ተመስጦ ሜዲቴሽን የሚባል አሁን አነቃቂዎች የሚባሉ በየሚለው የሚለፈን ብቻህን አስብ፣ ብቻህን እኔ ብቻችሁ እንዳታስቡ ጨርቅ ትጥላላችሁ። እኔ አላስብም። አንዳንድ ሰው ወደ ውስጥ አስብ፣ ራስን አዳምጥ። ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። ሰው ጋር ተቃላቀል ይልኝ ብቻ እንዳታስብ፣ እንዳትሞኝ። ያለቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙት። በቃ ታገኛለህ፣ ተጣጣር። አይገኝም። ኧረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለ እንዴ? በማን ሁሉን እንችላለን? አረ ንገሩኝ፣ በማን? አሁን በቤተ ክርስቲያን ተመስጧል። አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው፣ ተመስጦ ደግሞ ወደ እግዚአብሔር አስብ ነው። አሁን በእነሱ በቡድሃ አስተሳሰብ ዙረ የምትደርሰው ማን ጋር ነው? ራስ ጋር ነው። በክርስትና ደግሞ ዙረ ወደ ማን ትደርሳለህ? ወደ እግዚአብሔር። ሀቤከ እግዚኦ አንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናንጋጥጣለን። ናሁ ከመ አይንተ አግብር ውስተ አጋእዝቲሆሙ፣ ባሮች ጌቶቻቸውን ወከመ አይናመት ውስተ እግዚእታ፣ ገረድ ሰራተኛ እመቤቷን አይን እንደምታየው ሁሉ እኛም ወደ አንተ አይናችን እናደርጋለን እናንጋጥጣለን አለ። ወደ ማን? ወደ እግዚአብሔር። እሱ መፍትሄ አለ፣ እሱ መፍትሄ አለ። ስለዚህ አሁን በክርስቶስ የሕይወት ታሪክ ቅድም እንዳልኳቸው 33 ዓመት ከ3 ወር ናት። እስቲ ታሪኩን አሁን እንደው እንደ ሰውኛ እንውሰደውና ክርስቶስ መቃብር ላይ የሕይወት ታሪኩ ይነበብ ይባል ምን ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ወደ ግብጽ ተሰደደ፣ ከግብጽ ስደት ተመልሶ በዮሴፍ ቤት አደገ። በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው። እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘይት የዘዝ ለአዝማዲሁ ወለይእቲሙ ሉቃስ ወንጌላውያን የክርስቶስን የሕይወት ታሪክ ሲጽፉ ጥሩ መርጦ አልጻፉ። ታውቃላችሁ፣ ምድራውያን ባለስልጣኖች በሕይወት እያሉ ተናጋሪ እነሱ ናቸው፣ ፍትሐውያን እነሱ ናቸው፣ ፈላስፋ እነሱ ናቸው። ኢትዮጵያ ትልቁ ችግር ምንድነው? አንድ ሰው ስልጣን ሲያገኝ ሆድ ቀዳጅ ዶክተር ይሆናል። በቃ ፈላስፋ ተንታኝ ይሆናል። ሲሻር ከስልጣን ሲወርድ ግን የሚያውቀው ሁሉን ክደዋለን እኮ። ይገርማችኋል፣ ያደረገው ሁሉን ክደዋለን። የክርስቶስን የሕይወት ታሪክ ወንጌላውያን ሲጽፉ ሁሉንም ነው የጻፉት። ተራበ፣ እንጀራ በርክቶ አጠገበ ብቻ ብለው ጥሩ ነገሩን ብቻ ጽፎ አላለቁ። ኧረ ርቦታል ራሱ። ውሃው ወይን አደረገ ብቻ አልጻፉም። ተጠማ ብለው ጽፈዋል። ቁስለኞቹ ፈወሰ፣ እሱ ቆሰለ። የሞቱትን አስነሳ ብቻ ብለው አልጻፉም፣ እሱ ሞተ። ወንጌላውያን ሲጽፉ ሚዛናዊ ጽሑፍ ነው የጻፉ። ደህና መሻችሁ። የተሟላ ታሪክ ነው የተጻፈልን። ስለዚህ የኢየሱስ ክርስቶስ የሕይወት ታሪክ ቅድም እንዳልኳቸው ይችናት አለቀች። በቤተልሔም ተወለደ፣ በቀራንዮ ተሰቀለ፣ በቢታንያ ያረገ፣ ዳግመኛ ይመጣል። ግን ይህች አጭር ታሪክ የዓለምን ገጽታ የለወጠች ናት። ዘመንን የገለባበጠች ናት። የሰዎች አስተሳሰብ እንዲቀየር ሰዎች በክርስቶስ ሞት ትንሣኤና ሰው መሆን አስተሳሰባቸው እንዲለወጥ የተደረገ
ኑሯቸው እንዲለወጥ የተደረገው። ምክንያቱም ከሞት በኋላ ያለው ተስፋ ኑሯችንን ቀይሮታል። ዛሬ አትቃም፣ አታጢስ፣ አታመንዝር፣ ጣዖት አታምልክ፣ ሰው አትግደል፣ ከቂም ከበቀል ነፃ ውጣ ምንለው ክርስቶስ በሞቱና በትንሣኤው ዘላለማዊ ቤት ሰጥቶናል። ያ ቤት መመዘኛው ምን እንደሆነ ገብቶናል። መለኪያው ምን እንደሆነ ገብቶናል። እንደተባለው በመስቀሉ አርሃ ወገነተ በመስቀሉ ገነትን ከፈተ። በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈም። የሰማነውን በልቦናችን ያሳድርብን። ደህና ዋሉ።